ወበረከቱ ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን። ዛሬም ተገጠር ትውስታ ነው። ላይክ እንዲ ሰብስክራይብ አድርጉኝ። ወደ ቤት ስትመለስ ድረስ ማለት ነው። ገጠር ነው ያለሁት። የገጠር ትውስታ እስኪ ላይክ እንዲ ሰብስክራይብ እያደረጋችሁኝ ያ ጀማ አገርም እየጎበኛችሁ እና ይሄንን ይመስላል። መንገዱ ራሱ በጣም አስቸጋሪ ምናምን ነውና አብዛኞቻችን የገጠር ልጆች ነን፣ አብዛኞቻችን ማለት ነውና ላይክ እንዲ ሰብስክራይብ አድርጉ። ይሄ ሰፈር ማን ይባላል? ጉና ይባላል ማለት ነው። ጉና የሚያውቀው ሰው ታቹን በበሽሎ ማለት ነው። በሽሎን አልፈን ጉና ይባላል ማለት ዚሃን ከዛ ጉና ከዛ በሽሎ ላ አይደለም ተለያየን። ዚሃ ከዛ በሽሎ ከዛ ጉና። አሁን ይሄ ማን ይባላል? ጉና ይባላል ማለት ነውና ተበሽሎ በላይ ማለት ነው። ተበሽሎ ለጥቆ እና የሀገር ቤት ትዝታ ያላችሁ ላይክ እንዲ ሰብስክራይብ አድርጉኝ። እስክመለስ ድረስ እስክዘይራችሁ ድረስ አትለፉኝ ይላለሁ። አያቸው እዚህ ጋር ፍየሎች፣ ፍየል አይደለም ጥጃ ናት እቺ ማለት ነው። ከብት ናት። ቁልቋል፣ ጥንጁት ምናምን አለ። የሀገር ትዝታ እስኪ ይሄ እንደም ቁልቋል ይሄ ባህር ቁልቋል አይደለም። እንስራ ምናምን የሚሟሽበት ምንድነው? ጥልቋ ነው። እታች ነበር ቁንዴው ላይ። ይሄ ደግሞ ቅንጭፍት ነው። አባቴ ምሳር ፈልጉ እያለ ማለት አባቴ ምሳር ፈልጉ እያለ ማለት። እዚህ ጋር ደግሞ ሰዎች ናቸው። ገበያ ነበርና መንገዶች። እዚህ ደግሞ ልጆች ከብት እያገዱ ፍየል እያገዱ ያቸው በጎቹ ምናምን ምዝጋ ቆመ። ሰው እየወረደ ነው። አያት ሚጣ እያየችን ነው ምናምን። እስኪ መንገዱ በጣም ነው ግን የሚያስፈራው ማለት ነው። በጣም ነው የሚያስፈራው። ወደፊታችን አለ በጣም ገደል ማለት ነው። እዚህ ጋር ሰው እየወረደ ነው። ሚጣ ደግሞ እያየችን ነው። ምንድን ነበር የሚባለው? ጥንጁት አይደለም ሟጢስ ስር ቁጭ ብላ ነው ማለት ነው። ሟጢስ ስር ቁጭ ብላ እያየችን ነው። ሰው እየወረደ ነው። አሁን ተንቀሳቀስን። እዚህ ጋር መንገዳችንን ቀጠል። ላይክ እንድ ሰብስክራይብ እንዳትረሱ እስክመለስ ድረስ ማለት ነውና ቪዲዮ ቀዲቼ ሪከርድ እያደረኩኝ ነው። ስመለስ ዘይራችኋለሁኝና አብዛኛው ያለው ቁልቋልና ስሙ ጠፋይ በአላህ ይሄ ማጢስ ነው ያለው። አዎ ማጢስና ቁልቋል ነው ያለው። እና ገጠር ይሄንን ይመስላል እላችኋለሁ ወዶቼ። የገጠር ትውስታ ካለ ጉናን በተለይ የሚያውቀው ምናምን ካለ ማለት ነው። እና ላይክ እንዲ ሰብስክራይብ እያደረጋችሁኝ እሺ። ከዚህ ጋር ደግሞ የጭነት መኪና ይሄ አይሱዚ ነው የሚባለው። አያችሁ ሰው እንዴት ተጭኖ እንደነበረ መጣ። ገደል በጣም አለ ከበታያችን ምናምን ማለት ነው። ያስፈራል መንገዱ። እንደዚህ ልስልስ ምናምን ያለ ልስልስ ያለ መንገድ አይደለም መንገዱ ማለት ነው። የሆነ እንትን ያለ ነው። ወጣ ገባ ነው መንገዱ ማለት ነው። በክረምት ይሄ ገደሉ ምናምን ይናዳል። እንትን ይላል የሆነ ሸርተት ነገር ምናምን ያደርጋል። እዛ ፊት ለፊት ደግሞ ቁልቋል ባህር ቁልቋል አለ የሚበላው ሾህ ያለው ምናምን እዛ ገደሉ ስር ማለት ነው። ይሄ ነጭ ነገር አላቀውም፣ ስሙን አላቀውም። የገጠር ልጅ ነሽ ነው ወይ ማታቂው እንዳትሉኝ። ጥንጁት ነው። ጥንጁት ስሙ ጠፍቶኝ ነው። ጥንጁት ነው ይሄ ነጭ ነጩ። ያና ደግሞ ከማሳው ስር ያለው ደግሞ እንባጩ። ይሄ ደግሞ ጭረት ባህር ዛፍ ነው ደግሞ ይሄ ጭረት ነው። ጅራፍ ይናበጅ ነበር በህፃንነታችን እየፋቅን። ዛሬም በነገራችን ላይ አለ አልጠፋም። ጭረት መፋቅ ጅራፍ ማበጀት ምናምን ይፍቃሉ። ያን ያህል አይደለም እንደኛ ዘመን አይደለም። አሁን ላይ ይሄ ማዳበሪያ ይሄ አላል ይላል መቆጠሪያ እሱን ፍትት እያረጉ ይፈትል ያረጉታል ማለት ነው። ለጅራፍ ለማነቆ ይሄ ምናምን
ለመርገጫ ምናምን የሚያበጁት ዛሬ። ይሄ ደግሞ ባህር ዛፍ ነው እላችኋለሁኝ። የሀገር ቤት ትዝታ የሀገር ቤት ትዝታ። እኔ በ3 አመቴ ነው ወደ እናትና አባቶቼ ጋር የተመለስኩት ማለት ነው ከስደት መልስ። እዚህ ጋር ደግሞ ባህር ዛፍ አለ፣ ቤት የሚሰራ ሰው እዚህ ጋር መንገድ ላይ ጥሎታል። እዚህ ጋር ደግሞ ቁንዴ በርበሬ ነው ያለው። ባህር ቁልቋል ይታያችኋል ፊት ለፊት እና ይሄንን ይመስላል። እዚህ ጋር ሸርተት ያደርጋል መንገዱ፣ በጣም ከባድ ነው እዚህ ጋር ማለት ነው። ግን እንዳታልፉኝ፣ ላይክ እና ሰብስክራይብ አድርጉኝ እስክመለስ ድረስ እዩልኝ። ሳምንት እመለሳለሁ፣ የዛን ሰዓት በላይቭ እንገናኛለን። አበረታቱ፣ ቪዲዮ የሚደርሳችሁ ማለት ነው። ላይክ እና ሰብስክራይብ አድርጉኝ። የአህያ ድምጽ ይሰማችሁ ከሆነ አህያ ይጮሃል፣ ይቅርታ ለድምጹ፣ ያው ሪከርድ ስለሆነ ማለት ነው። አይው እዚህ ጋር ባህር ቁልቋል ነው ያለው ጨርሶ ማለት ነው። ግን ገድል ነው፣ ዝንጀሮ ነው እንጂ የሚበላው ሰው ተሰሩ አይበላም እላችኋለሁኝ። ይሄ ደግሞ ይሄም ቁንዴ በርበሬ ነው፣ ባህር ዛፍና ቁንዴ በርበሬ እና በአጠቃላይ ዙሮ እስክመለስ ድረስ ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። ከእናንተ ጋር እስክመለስ ድረስ የኔ ውዶች። እዚህ ጋር በደንብ አይታይም፣ መኪናው ቋሽሾ ነበር መስኮቱና ጋቢና ነው በርግጥ ያለሁት፣ ግን ያው ፊት ለፊት ስላለው በደንብ እንትን አይልም። ዝናብ ጥሎ ነበር፣ አንጠብጥቦ ነበርና ጭግግ ምናምን አለ። ይሄ ደግሞ ከበላያችን ገደል ነው ምናምን። ቆይ ገደል በጣም አለ ላይ ማለት ነው። እና ያን ያህል እዚህ ጋር ጥራት የለውም እላችኋለሁ ውዶች። ላይክ እና ሰብስክራይብ አድርጉኝ። በአማና እንዳያነሳብኝ ስሙን እንዳልጠራው ነው እስክመለስ ድረስ እስክንገናኝ ድረስ። ሳምንት ወደ ቤት እሄዳለሁ፣ ወደ ኮምቦልቻ እሄዳለሁ። ቤተሰቦቼ ለዘይር ክረምት ሳይገባብኝ ብዬ ነው። ግን በነገራችን ላይ ዝናብ የለም የገባለታ ትንሽ አካፋ። ትናንትና ወደ ጁሙአ ዕለት በጣም ጣለ፣ ቅዳሜ ዕለታም ትንሽ ጣለ እና እሁድና ሰኞ የለም ዝናብ። ዛሬ ሰኞ ነው አይደል? ዛሬ ሰኞ ነው። በጣም ፀሐይ ነው። ትናንትና በርበሬ ተክለን ነበር ሳይጥልለት ጥንዝል አለ ምናምን። በቃ ሰው ኑሮ እያለ ነው። እዚች ጋር ጥብቅ ያለች መንገድ ናት። በጣም ነው የምታስፈራው። ጥብቅብቅ ያለች መንገድ ናት እዚህ ጋር ማለት ነው። ከበላያችንም ገደል ነው እና ጉፋን በጣም ይዞኛል። ጉሮሮዬን እየበላኝ ነው። ይሄ ገደሉ በጣም ነው የሚያስፈራው። ወላሂ መኪናው ራሱ እየተንገዳገደ ነው። እና ያ ጀማዓ ላይክ እና ሰብስክራይብ አድርጉኝ። ላይካችሁ አይለይ፣ ሰብስክራይባችሁ አይለኝ። ስላልመጣው ስላልዘየርኳችሁ ይቅርታ፣ ስላልተመቻቸልኝ ነው እላችኋለሁ። ማብራት ደግሞ እንትን ዝናብ ኖርም አልኖርም በጣም ነው የሚያስጠላው ገጠር ላይ ማለት ነው። ይሄኔ ምን እንደሆነ አላቅም። ዝናብ እንትን ማብራት የለም ነው የሚሏችሁ። የሚገርማችሁ ነገር ማለት ነው ማብራት ይሄድብናል ምናምን። ሶላራችንን በፀሐይ እያሞቅን እፍ እያልን እሳታችንን እያነደርን ነው ያለ ነው። ወላሂ በጣም ነው የሚደብረው አለማካበር ማለት ነው። እና እዚህ ጋር ጨገገ መስታወቱ ነጠብጣብ ዝናብ ጥሎ ነበርና ነጠብጣብ ሆነ። እና ላይክ እና ሰብስክራይብ አድርጉ። እስቲ አውዝ ቢላሂ መሽጣን እዚህ አሰቡት እንግዲህ ገደሉ ማለት ነው። ገደሉ መንገዲቱ ምን እንደምታህል እስኪውት በጣም ነው የሚያስፈራው። ወላይ እስኪውት በጣም ነው የሚያስፈራ። አስባችሁታል? በዚህ ቢወርቅ አስባችሁታል? በጣም ነው የሚያስፈራው። ወላይ በጣገቡ ማለት በጫፉ ላይ ነው የሚሄደው መንገዱ ማለት ነው። እና ገደሉ እየወጡት ግን ባላህ ራህመት ባላህ እዝነት ነው በዚህ ሰው የሚያልፈው መኪና የሚያልፈው ማለት ነው። ወላይ አስባችሁታል? ወደታች ያለው ገደል ምናምን በጣም ነው የሚያስፈራው። በጣም ማለት ነው። እና የወሎ ትዝታ እዚህ ጋር ደግሞ ምንድነው አህያ ናት እየፈረጠጠች ነው ስትፈራ ማለት የመኪናውን ጩኸት ስትፈራ
እየሮጠች ነው። መንገድ እየጠረገችልን ነው። መንገድ እየለቀቀችልን ነው። እየጠረገች ሳይሆን በንግግር ይቅርታ። ባህር ዛፍ ከበታያችን አለ በገደል ውስጥ ምናምን። ወላሂ በጣም ነው የሚያስፈራው። በጣም ማለት ነው። በአካል ብታዩት በጣም ነው የሚያስፈራው። በጣም ማለት ነው። እስካሁን ግን ዝንጀሮ አላየሁም። እስካሁን ዝንጀሮ አላየሁም። እና በዚህ እዚህ ደግሞ ልጅ ይጣራል። ሰው ፍየሎች አላያችሁም ወይ እያለ ይጣራል ማለት ነው። ድምጽ ከገባ ወይ የት ነው እያለ ነው። ይኸው በዚህ ማቋረጫ አለው ሰው የሚሄድበት ማለት ነው። ገደል ወላሂ ማቋረጫ አለው በዚህ ጋር እና ይሄንን ይመስላል ውዶች። ላይክን ሰብስክራይብ አድርጉኝ፣ አበረታቱኝ። ከእናንተ ጋር ስትገናኝ ድረስ ወደ ኮምቦልቻ ስትመለስ ድረስ ማለት ነው። ሳምንት ድረስ እና ይሄንን ይመስላል። ያን ያህል አይደለም ግን መንገዱ ስላችሁ ቴስታ እንትን ነው። ልስልስ ያለ መንገድ አይደለም። የሆነ ወጣ ገባ ምናምን ነው። ልስልስ ያለ መንገድ ያለ ታችን ላውን ባቀስታ ስንሄድ በጣም ግን ይብሳል። እንደዚህ አይደለም። ይሄ ይሻላል። መንገዱ ደግሞ ያፈጥናል ማለት ነው። መንገዱ ያፈጥናል እና ይሄንን ይመስላል። ባህር ዛፍ አያችሁት? ከላይ ከጎራው ላይ እንትን የምትባላለች እዚህ ጋር የሆነ ልጅ እያጠበቀ በጎቹን ማለት ነው። እሱ ከመንገድ በታች ቁጭ ብሏል ብቻውን። ግን በጣም ነው ሰፈሩ የሚያስፈራው። ጭር ያለ ነው ምናምን ማለት ነው። ጭር ያለ ነው እና እንዶድ ይባላል። ይሄ እንዶድ አንዳንድ ጊዜ ይሄ የገደሉ ድንጋይ እንትን ይላል ይናዲና እንትን ላይ ይወርቃል። እዛ አስፋልቱ ላይ ይወርቃል። ገባችሁ? እና በጣም የሚያስፈራው እስኪ በዛ በገደሉ ስር ነው የምንሄደው። በጣም የሚያስፈራው ወላሂ። ጠላቂ ብታሸተተኝ ሰው አሁን ላይ ድግስ በድግስ ነው አሳረሳለሁ እያሉ ምናምን ማለት ነው። ጁዙን፣ ቡቅሪውን፣ ጠላውን ያደርጋል። ጠላ አልቀረም። ይሄ ደግሞ የሚሸጥ ድንጋይ ነው። የሚሸጥ ድንጋይ ነው። ጉንፋን ይዘኝ ነው መሰለኝ አየሩ ጋር ጉሮሮዬን አመመኝ። የሆነ ድምጽ ከሰማችሁ ልጇ በግ ሊፈልግ ሄዶ ማለት ነው። የት ነህ እያለችው ነው። ያው አንዳንዴ ድምጽ ይገባል። ይቅርታ ለድምጻችሁን እና ይሄንን ይመስላል። ቢላልዬ ሙአዝዬ አይዞሽ አባቴ። እዛ ጋር ማዶ የሆነች ጎራው ላይ ትታያችኋለች። ተየት ማለት ከየትም ሀገር ስላችሁ ከሩቅ ሀገር መጥተው ቤተክርስቲያን ናት። እንዴት ናት? ይሸን አይደለም ብቻ የሆነች በጣም ታሩቅ ሀገር መጥተው ከጎንደር ምናምን ተንታ ሚካኤል የምትባል ናት። ሰው በጣም ነው የሚያከብራት። ታሩቅ ሀገር ተጎንደር ምናምን እየመጡ እዚህ ያከብራሉ ማለት ነው። ተንታ ሚካኤል ትሆን ብቻ እንደዛ ነው። ብቻ በአመት አንዴ ነው የምትከበረው። ከሩቅ ሀገር ይሄ እየመጡ ምናምን ነው የሚያከብሩባት። እዛ ጋር ጎራው ላይ ያለችው ቤተክርስቲያን ማለት ነው። ተንታ ሚካኤል ነው የምትባለው። እንደዛ ብቻ በአመት አንዴ ቅውጥ ያለ በዓል እንትን አለ። ያኔ በዓል ነው የሚባለው። ብቻ ያከብሯታል በጣም ማለት ነው። እንደ ጊሸን ማርያም ታንታ ጊሸን ማርያም ጊሸን ማርያም የምትባለው ናት መሰለኝች። ይሄ ላይ ጎራው ላይ የሆነ ነጭ አለ በመሃል ላይ ሰው የሚያልፍባት ጎራው ላይ ያለችው ገደሉ ላይ ማለት ነው። እና መንገዱ በጣም ራሱ አይመችም። ከሩቅ ሀገር እየመጡ ነው የሚዘይሯት ይችን ማለት ነው። ከበታው ምናምን በጣም ገደል ነው። በጣም ነው የሚያስፈራው ወላይ በጣም ነው የሚያስፈራው። ስሟ ጠፋኝ። ብቻ በአመት ትልቅ ያከብሯታል። በጣም ነው የሚያከብሯት ይችን ቤተክርስቲያን ማለት ነው። ከሩቅ ሀገር የገጠር ሰው ውሃ ጠጥተው
ወደ ቤታቸው እየነዱ ማለት ነው። በጀርባዋ ተሸክማ ሸክም እዚህ ጋር ማየት በዝታይ በገደል ልትሄድ ነው የሆነ ሴትዮ። በጣም የሚገርመው ወላይ እኔም ድሮ እንደዚህ ነበርኩኝ፣ ግን አሁን ላይ ልሄድ ብለው አይከደኝም በእርግጥ ማለት ነው። እና ያዛ ጋር ያለው ባህር ቁልቋል ነው፣ በለስ ማለት ነው። በገጠር ባህር ቁልቋል ነው የሚባለው፣ ግን በከተማ በለስ ነው የሚባለው አሁን የሚሸጠው። ይሄ በለስ ይባላል፣ ግን ሰው አይበላውም። ይኸው በዛ ጋር በነጩ ጋር ሰው ነው የሚሄደው ቤተክርስቲያኗ ጋር ማለት ነው። ዛሬ ሐሙስ ነበር፣ ቤተሰቡ ሁላ ተገበያ እየተመለሰ ምናምን ነው። ሐሙስ ነበርና እኛም ወደ ሐሙስ ነበር ወደ ገጠር ይሄድነው እና ይሄንን ይመስላል። ቤተሰቦች ላይክ እና ሰብስክራይብ አድርጉኝ። አሁን ወደ ሜዲያው እየወጣን ነው፣ ወደ ከተማው ማለት ነው። ይሄንን ጎራ ወተን ነው ማለት እኔ በፊት የነበርኩት እዚህ አለው ከተማ ነበረ። አሁን ግን ያው ለቅቄ ወደ ኮምቦልቻ ገባሁኝ እንጂ አራ ውሻ እየተባረረ በላት አባቴ። እና ይሄን ይመስላል ቤተሰቦች ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ እስክመለስ ድረስ እሺ የኔ ውዶች።